ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። እንዴት ከርማችኋል አድማጮቻችን? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም ነው። በዚህ ዝግጅታችን እንግዲህ በተለይም ደግሞ የትምህርት ስርዓት ውስጥ ቴክኖሎጂን ማስገባታችን የተሻለ የትምህርት ስርዓትን ከመገንባት አንጻር ምን ሚና ይጫወታል የሚለውን በየወሩ የተለያዩ ርዕሰ ጉዳዮችን እያነሳን የምንመክርበት የሬዲዮ ፕሮግራም ነው። ይህንን ፕሮግራም እያስተዋወቅኩኝ የመራሁኝ አብራችሁ ቆይታ የማደርገው ረድኤት መሸሻ ነኝ። የዛሬ መርሃ ግብራችን በተለይም ደግሞ ዳታ ላይ ኢንቨስት ማድረጋችን ፖሊሲዎችን ስናወጣ እንዲሁም ደግሞ እቅዶችን ስንተገብር ምን አይነት ሚና ይጫወታል የሚለውን ነው የምንመክርበት የሚሆነው ማለት ነው። ዛሬም እንደተለመደው እንግዶችን ጋብዘናል። አብራችሁን ስለምትቆዩ በጣም ደስ ይለናል። ስለዚህ እንደተለመደው ዛሬም እንግዶችን በዚህ ርዕሰ ጉዳይ ይዘን ቀርበናል ማለት ነው። አድማጮቻችን ዶክተር ኢዶሳ ተርፋሳ በትምህርት ሚኒስቴር የከፍተኛ ትምህርት ጥራትና ብቃት ማሻሻያ ዴስክ ኃላፊ ናቸው። እንዲሁም ደግሞ ዶክተር አብርሃም መስፍን የፋይዳ አካዳሚ ኃላፊነቱ የተወሰነ የግል ኩባንያ መስራች እንዲሁም ደግሞ ምክትል ዋና ስራ አስኪያጅ ናቸው። እንዲሁም ተማሪ ቴዎድሮስ አገኘው በአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት ናቸው። እንግዶቼ ስለመጣችሁ እጅግ አድርጌ አመሰግናለሁ። እንግዲህ የኤርቴክ ማንዴስ በተለያዩ መርሃ ግብሮች በተለይም ደግሞ የትምህርት ስርዓቱ ላይ ቴክኖሎጂን አካተን እንዴት የተሻለ ውጤት ማግኘት እንችላለን የሚለው ላይ ነው የሚመክረው። በዛሬው ደግሞ የትምህርት ዴታን ማበልጸግ ላይ በተለይም እዛ ላይ ኢንቨስት ማድረጋችን ፖሊሲዎችን ስንቀርጽ እንዲሁም እቅዶችን ስናወጣ በምን ልክ ሊያግዘን ይችላል የሚለው ላይ ትኩረት አድርገን ነው የምንሄድበት ማለት ነው። እንደ መንደርደሪያ ጥያቄ የማነሳው ባለድርሻ አካላት በተለይም ደግሞ ወላጆች፣ ተማሪዎች እንዲሁም መምህራን የተደራጀ ዳታ አያያዛቸው ምን ሚና ይጫወታሉ ዳታውን በመያዝ ረገድ እነዚህ ባለድርሻ አካላት ብለን የምንጠራቸው የሚለውን የመጀመሪያ ጥያቄ አድርገን እናነሳለን። ዶክተር ካርሶል ጀምር። እሺ፣ አመሰግናለሁ ኤርቴክን ስለጋበዛችሁን። እንግዲህ ዛሬ የምንነጋገርበት ርዕስ በጣም ለኤጁኬሽን ዘርፉ ቫይታል ሮል የሚጫወት ሰብጀክት ከመሆኑ የተነሳ በጣም ጥሩ ነው ብዬ ነው ማስበው። እንደ ሀገር ደግሞ በጣም ብዙ ጊዜ ፌል የምናደርግበት ኤሪያ ነው የመረጃ የያዛችን በአጠቃላይ ስንመለከተው። ምክንያቱም ብዙ ጊዜ እየሰራን እያስተማርን እያስመረቅን ምን ያክል እንደምናስመረቅ ምን ያክል አድሜት እንደምናደርግ ብዙም ወጥ የሆነና የጠራ መረጃ የለንም። እንደ ሀገር ብዙ ጊዜ በሴክተሩ ውስጥ ሆነን የምንገነዘበው ነውና በጣም ጥሩ ሰብጀክት ነው ብዬ ነው የማስበው። ወደ ጥያቄው ሲመለስ ሶስቱም ባለድርሻ አካላት ያነሳሻቸው ለምሳሌ መምህራን፣ ተማሪዎችና ወላጆች አንደኛ የዳታው የመረጃ ባለቤት ናቸው። ምክንያቱም በትምህርት ዘርፍ ዋናው ተዋናይ ብለን የምንላቸው ዋናው ከስተመሮቻችን ብለን የምንላቸው እነዚህ ሰዎች ናቸው። ምክንያቱም ትምህርት ራሱ ነፍስ የሚዘራው እነዚህ ሰዎችን ስታነሻቸውና በዋናነት የተማሪ ጉዳይና መምህራን ጉዳይ ከዚህ ትናልምና እነዚህ በጣም ወሳኝ ሰዎች ናቸው። ስለዚህ አንደኛ የመረጃው ባለቤት ናቸው። መምህራንን ብትመለከቺ፣ ተማሪን ብትመለከቺ፣ ወላጅን ብትመለከቺ የመረጃው ባለቤት ናቸው። የመረጃው ባለቤት ከመሆናቸውም በላይ ደግሞ ለመረጃው ሚኒንግ የሚሰጡ ናቸው። ምንድን ነው ምን ማለት ነው መረጃ የሚለውን ከነሱ ነው የምናገኘው፣ ከተማሪ ከመምህራንና ከወላጅ። እንደዚሁም ደግሞ ወላጆችንም ብትመለከቺ ቤት ሆኖ መረጃውን ይዳኛሉ። ምክንያቱም ተማሪዎቻቸው ተምሮ ይመጣሉ። የዛሬ 3-4 ዓመት ወደ ትምህርት ቤት ሰደዷቸው። ከዛ በኋላ ምን ያክል ለውጥ አመጡ፣ ምን ያክል ተሻሻሉ የሚለውን በስርዓቱ ላይ ያለውን መረጃ በትክክል የሚናገሩ ናቸውና ሶስቱም በጣም ትልቅ ተዋናያን ናቸው። በጣም የመረጃ ባለቤት ናቸው ብዬ ነው ማንሳት የምችለው። በተለይ መምህራን ብትወስጂ እዛው ባለቤት ናቸው። መረጃውን ሚኒንግ ይሰጣሉ፣ ኢንተርፕሬት ያደርጋሉ።
አናሊሲስ ይሰራሉ፣ ነፍስ እንዲኖረው ያደርጋሉ። ሌሎች ሰዎች ምን ማለት እንደሆነ ራሱ አንደርስታንድ ሊያደርጉ ማድረግ እንዲችሉ ያደርጋሉ። ተማሪ ደግሞ ራሱ ተማሪ ነው፣ እሱ ላይ ነው የሚፈጸመው፣ ስርዓቱ እሱ ላይ ነው የሚካሄደው። አስተማርኩ፣ አስመረቅኩ፣ ስራ ሲያስኩ ነው የሚለው መንግስት። በትክክል ግን ተማሪው ተማርኩ፣ ስራ ያስኩ የሚለውን መናገር የሚችለው እሱ ስለሆነ የመረጃው ባለቤቶች ናቸው ብዬ ነው የማስበው። ከነዚህ ውጪ መረጃው ራሱ ሰው ካለ አጥንት ማለት ነው እና ምንም ፋይዳ የለውም። መረጃ ማለን ማለት የምንችለው እነሱ ሲናገሩና ሲኖሩ ብቻ ነው። ስለዚህ ትልቁን ሚና የሚጫወቱት እንደ መረጃ ባለቤትነት መምህራን፣ ተማሪዎች ናቸው። ዶክተር አብርሃም ይጨምሩልን ይኖራል? አብዛኛውን ዶክተር ገልጸውታል። ሶስቱ በጣም ትልቅ ሚና ያላቸው ናቸው። በትምህርት ዙሪያ በሚደረግ የመረጃ ልውውጥ ላይ ትልቅ ሚና ያላቸው ናቸው። አስተማሪዎች እውቀትን ከመስጠት አንጻር፣ ተማሪዎች ያንን ተቀብለው በሚተገብሩበት ወቅት፣ ወላጅ ደግሞ የልጆች ባለቤት እንደመሆኑ መጠን የልጆቹን ሂደት የልጆቹን ለውጥ የሚመረመረው በዚህ ዳታ ነው እና ሶስቱ ላይ የተሰናሰለ ነገር መኖሩ መረጃዎች ከአስተማሪዎች ወደ ተማሪዎች እንደዚሁም ደግሞ ወደ ቤተሰብ የሚሄደው ይሄ ትራያንጉላር የሆነ ነገር መረጃ ላይ በጣም ትልቅ ኢፌክት አለው። እነሱ ደግሞ ሚናቸው ትልቅ ስለሆነ የመረጃውንም ወደ ተሻለነት ውሳኔ ለመስጠት ሊሆን ይችላል፣ ወደ ተለያዩ አውንታዊ አመለካከቶች ለመውሰድ እነዚህ ሶስት ተቋማት እነዚህ ሶስት ስቴክሆልደርስ ትልቅ ኃላፊነትና ትልቅ ቦታ አላቸው። ስለዚህ ሌሎች አካላት መረጃውን ከመሰብሰብ አንጻር ከውጪ ተመልካች ወይም ኦብዘርቫንት ሆነው ነው መረጃውን ለመሰብሰብ የሚችሉት። ተማሪ፣ መምህርና ወላጅ ብለን ስናይ ግን የምርም የራሳቸው የሆነ ነገር ነው ሊሰጡ ነው የሚችሉት እንደ ዴታና ትምህርት ዓለም ውስጥም ተማሪ ቴዎድሮስ ከኛ ጋር አሉና ከዚህ አንጻር የሚሉን ነገር ምንድነው የሚሆነው? እሺ፣ አመሰግናለሁ። ኢንተርቴክንም ለዚህ ፕሮግራም ስለጋበዘን ከመር በኋላ ማውራት ከባድ ቢሆንም እንዲሁ ሀሳብ እንሰጣለን። እንግዲህ ኤዱኬሽን ሲስተም ሲባል ትምህርት ሰፊ ነው። እነሱ እንዳነሱት የሆነ ዋን ዋይ አይደለም፣ አንድ የሚፈስ አንዱ የሚሰጥ አንዱ የሚቀበል ከክላስ ከአካባቢ ከተቀረጸው ካሪኩለም ከነዚህ ሁሉ ነገሮች ናቸው ኤዱኬሽን ሲስተም የሚቀርጹት። ኤዱኬሽናል ዳታም ስንል ስለሆነ ማለት ለዛም ነው የነዚህ ሶስት ባለድርሻ አካላት ሚና ትልቅ የሚሆነው መስሎ የሚታይ ማለት ነው። በዛ ላይ ደግሞ ተማሪው በጣም ጉልህ የሚያደርገው ቀጥታ ትምህርት የሚባለው ነገር ቀጥታ የሚደርሰው ነገ መምህር የሚሆን ነገ ወላጅ የሚሆን ስለሆነ ከተማሪ የሚገኘው ዳታ ትልቅ ኢንተርፕሬሽን አለው። ምክንያቱም በአንድም ሆነ በሁለት መንገድ ይሄን ትምህርት ስርዓት የሚባለው ነገር የቀረጸው ለዚህ ለተማሪ የሚባለው ባለድርሻ አካል ስለሆነ ማለት ነው። የእነዚህ ሶስቱ ሚና ሰፊና ጉልህ ነው። በተለይ ወላጆች ከትምህርት አካባቢ ውጭ ያለውን ተማሪው በሚማርበት አካባቢ ውጭ ማህበረሰቡ አካባቢው በምን ይውላል ምን ያስተውላል የሚለውን የሚሰጡን መረጃ። ምክንያቱም ትምህርት ከተለመደው ፎርማል ከሆነው ዋይ በተጨማሪም ከማህበረሰብ ከአካባቢ ከግሎባልም ነገር እሱን ደግሞ የሚጀምረው ከቤተሰብ ስለሆነ የቤተሰቡ የመምህሩና የተማሪው ሚና ሰፊና ጉልህ ዋነኛም ነው። ስለዚህ ተማሪ ቴዎድሮስ አሁንም አንተ ጋራ ነው የምሆነውና በተለይ የትምህርት ስርዓት ውስጥ እነዚህ ዴታዎች መሰብሰባቸው ተደራጅተው መቀመጣቸው እኩልነት የሰፈነበት የትምህርት ስርዓትን ከማምጣት አንጻር ምን ሚና ይኖራቸዋል? እሺ፣ አመሰግናለሁ። ድጋሚ ይሄ በተለይ በዚህ ዘመን የእነዚህ ዳታዎች በተለይ ከቀጥተኛ ደግሞ ጉዳዩ ከመለከታቸው አካላት የሚሰበሰቡ ዳታዎች አጠያያቂ አይደለም ብዬ አምናለሁ። እንደ 21st ሴንቸሪ አሁን ዓለም ላይ ሁሉ ነገር የተወሰነ ያለው በዳታ ነው። ምን ያህል ዳታ ምንድነው የሚባለው? ዳታ ከረንት ያለው ከረንሲ ነው። አሁን ያለን ትልቅ ከረንሲ ሞኔታሪ ዳታችን ነው። ትልቅ ሚና አለው። ሁሉ ነገር ይወስናል ብዬ አስባለሁ። ከኢኳሊቲ አንጻር ደግሞ በዚህ ከሌላ ለምሳሌ አንድ ሀሳብ ብናነሳ ብዙ ጊዜ በተደጋጋሚ የሚነሳ የሴቶች እኩልነት ብለን እናነሳው። ከዛ ደግሞ ማይኖሪቲ ኤትኒክስ ደግሞ ከፌሪፌራል ከጠረፋማ ራቅ ያለ በኢንቫይሮንመንት በተለይ ኢሹ ለኢኳል አክሰሲቢሊቲ አለማግኘት ነው አንዱ ኤዱኬሽን ላይ ኢኳሊቲ የምንለው።
እነዚህን ነገሮች ለመወሰን ለማን ምን ይገባዋል የሚለውን አንዳንዴ ሪቨርስ ዲስክሪሚኔሽን አለ ይባላል አይደል? we have የሆነ ጊዜ የሆነ ዲስክሪሚኔሽን ነው ይችላል፣ ግን በቂ የሆነ ዳታ አለመኖር በምን ያህል መንገድ ሂል አድርገነዋል ያን ነገር የሚለውን መለየት ባለመቻላችን ሪቨርስ ዲስክሪሚኔት እናደርጋለን። I think this is clearly የዳታ እጥረት ነው። ስለዚህ የትኛው ነው ክሪቲካል የተጎዳው፣ የትኛው ነው ድጋፍ የሚያስፈልገው፣ እሱስ በምን አይነት መልክ ነው የሚለውን በመጀመሪያ ላይ ተነሳው ከሶስቱ አካላት ተማሪው ምን ይፈልጋል፣ ወላጆቹ ምን ሰጠውት ምን አጎድለዋል የሚለው፣ መምህሩስ ክላስ ኢንቫይሮንመንቱ ላይ ምን አይነት ድጋፍ ነው የሚፈልገው። ሰሜን ኢትዮጵያ እና ደቡብ ኢትዮጵያ ተመሳሳይ የሆነ ድጋፍ ላይ ፈልግ ይችላል። ይሄንን መለየት የምንችለው በመሰለኝና በደሳለኝ አይደለም፣ ምን ዳታ አለን በሚለው ነውና አይ ቢሊቭ በተለይ አሁን ደግሞ ኤዱኬሽናል ሲስተሙ ሪፎርም እንደማስፈለጉ ያ ሪፎርም ቤዝዶን በጣም በእነዚህ ሶስት ስቴክሆልደሮች ላይ በሚገኝ ሪሌቭንት በሆነ ዳታ ቢሆን ተገቢ ነው፣ አስፈላጊም ነው፣ ፌር የሆነ ሲስተም መፍጠር ይችላል ብዬ አምናለሁ። ስለዚህ በትምህርት ስርዓት ውስጥ ያሉ የሚታወቁ ልዩነቶች አሉ። እነዚህን የሚታወቁ ልዩነቶች በተቻለን አቅም ማጠጋጋት የምንችለው ማቀራረብ የምንችለው ትክክለኛ ተጨባጭ ሆኑ ዴታዎች እጃችን ላይ ሲኖሩ ነው የሚሆነው ማለት ነውና ከዚህ አንፃር በተለይ ከእኩልነትና ፍትሃዊ ከሆነ የትምህርት ስርዓቱን ከማዳረስ አንፃር ዴታው ምን ጥቅም አለው የሚለውን ደርቤ ዶክተር ይድረሳ እርሶ ጋር እንደ ሲስተም ብዙ ኤጁኬሽን ሲስተም ውስጥ እንደሰራ ሰው ብዙ ጊዜ የምንሰራው ሬትሮአክቲቭሊ ነው። ካየን በኋላ ሄደን ኢንተርቬንሽን ሰርት ነው ፌል አድርገን ብለን ወደኋላ ተመልሰን እንደገና ደግሞ ሌላ ኤክስፔንስ ተሰርቶ ምናምን ፕላን ተደርጎ ወደኋላ እንሰራለን ብዙ ጊዜ። ያለ ምንድን ነው የሆነው? ትክክለኛ መረጃ ሳይኖረን ለኢንተርቬንሽን ፕላን እናደርጋለን። ትክክለኛ መረጃ ሳይኖረን ኢንሴንስ የቱ ጋር ኢንተርቬንሽን ይፈልጋል፣ የቱ ጋር ዲፊሽንሲ አለ፣ የቱ ጋር ጥሩ ሰራን ምለውን አስቀድመን አሴስመንት ስላልሰራን ዳታ በእጃችን ላይ ስለሌለ እንደው ኢንተርቬንሽን ያስፈልጋል ብለን እንጀምራለን። ከዛ ደርሰን ኦኬ ተሳስተናል ለካ ብለን ወደ ኋላ ተመልሰን እንጀምራለን። ምን ለማለት ፈልጌ ነው? ፕሮአክቲቭሊ የቱ ክልል ጋር፣ የቱ ትምህርት ቤት ጋር፣ የቱ ዩኒቨርሲቲ ጋር፣ የቱ ኮሌጅ ጋር ኢንተርቬንሽን እንደሚያስፈልግ አስቀድመን መረጃውን ከሰበሰበን በኋላ መረጃው ራሱ ዳይሬክት ለሚያደርገን ምን መስራት እንዳለብን፣ ምን ፕላን ማድረግ እንዳለብን፣ ምን አይነት ኢንተርቬንሽኖች እንደሚያስፈልጉ ኢንዲኬተር ስለሆነ አስቀድመን መረጃዎችን መሰብሰብ ከዛ በኋላ ለኢንተርቬንሽን መነሳት ጥሩ ነው ብዬ ነው የማስበው። እና ወደ ጥያቄው ስመለስ ኢኒኳሊቲን እንዴት አድሬስ ማድረግ እንዳለብን ዳታዎች፣ መረጃዎች በጣም ባክቦን ናቸው፣ አስፈላጊ ናቸው ወንድሜ ቅድም እንዳነሳው እና ስለዚህ እነዚህን ኢሹዎችን አድሬስ ለማድረግ ዳታዎች በእጃችን ላይ ሲኖሩን የበለጠ ያለውን በትምህርት ዘርፉ ላይ ያለውን ኢኒኳሊቲ በሀገር ደረጃም በክልል ደረጃም በወርዶም ደግሞ በሌሎች ተቋማት ደረጃ በጣም የተጠና ኢንተርቬንሽን ማድረግ ስለሚያስችለን ጠቃሚ ነው ብዬ ነው የማስበው መረጃዎች በእጃችን ላይ መኖራቸው። ዶክተር አብርሃምስ ምን ይጨምሩልናል? ያው የዳታ ትልቁ ሚና ዲሲዥን ሜክ ለማድረግ ነው። ዲሲዥን ሜክ የሚያደርገውን አካል የተሻለ ሜክ እንዲያደርግ፣ ሁለተኛ ደግሞ አውትከሙንም ደግሞ ፕሪዲክት ለማድረግ ካሁኑ ዳታው በተገኘው ዳታ መሰረት የሚወሰነው ውሳኔ ስፔሲፊክሊ ያንን ችግር መፍታት አለበት። ሁለተኛ ወደ ተሻለ መሄድም አለበት። ነገ ደግሞ ሜክ የተደረገው ዲሲዥንም የሚያስፈልገው እገዛ ቢያስፈልገው ትራክ ባክ አድርጎ የነበረው ዳታ ምንድነው፣ ምን አይነት ውሳኔ ተወስኗል፣ ዛሬ ላይ ደግሞ ምን እናሻሽል የሚባለውን ነገር በደንብ እንድንለይ ያደርገናልና ከኢኒኳሊቲ አንፃር ዳታዎች ያው ቅድም ተናግሮታል ተማሪው ሰሜን ላይ፣ ደቡብ ላይ፣ ገጠራማ ክፍሉ ኢትዮጵያ ከተማው ላይ የሚያስፈልገው ከትምህርት አንፃር የሚያስፈልገው ነገር ላይ የተለያዩ ናቸው ኢሹዎቹ እና እነዛ ደግሞ በዳታ ባክ ሲደረጉ የተለያዩ ስቴክሆልደሮች ያንን ችግር ለመፍታት የራሳቸውን የሆነ መፍትሄዎች ማምጣት ይችላሉ። አንዳንዴ አምጪው የሚባለው አካል የተሻለ መፍትሄም እንዳያመጣ ወይ ደግሞ የሚያስፈልገው መፍትሄ እንዳያመጣ ዳታ የለውም። እዛ ላይ ተመርኩዞ ለመስራት ኢኒኳሊቲንም ደግሞ
በደንብ ከቨር አድርጎ ኤሌክትሪክ እጥረት ያለባቸው ቦታዎች አሉ። ትክክለኛ ብቃት ያለው አስተማሪ ያለበት አለ። ኢንፍራስትራክቸር ያለበት ችግር አለ። እነሱ ላይ ለነዛ ለመቅረፍ የሚያስችሉ ነገሮችን ለማምጣት ዳታው በጣም ሚና አለው ብዬ አስባለሁ። ስለዚህ መረጃ ላይ የተመሰረተ ውሳኔዎችን ለመውሰድ መጀመሪያ ላይ መረጃ ያስፈልገናል፣ ዴታው ያስፈልገናል ማለት ነውና ዶክተር አብርሃም አሁንም እርስዎ ጋር ነው ሆነውና በተለይ ፖሊሲ አውጪዎች እቅድ የሚያወጡ አካላት እንደዚሁ እነዚህን ዳታዎች ከማግኘት አንጻር የተሰበሰቡ ዳታዎች አለመኖራቸው እጥረታቸው እንደ አንድ ሊነሳ ይችላል። ያሉትንም አቬይላቢሊቲያቸው ከማግኘት አንጻር ሊኖርባቸው የሚችላቸው ተግዳሮቶች ምንድን ናቸው? እስቲ በእርስዎ እይታ። ያው እንደ ተግዳሮት ብዙ የሚነሳው እንዳለንበት ዘመን አንጻር ብዙ ነገሮች ዲጂታላይዝ አለመደረጋቸው ለተቋማት በተለይ ለፖሊሲ አውጪዎች ዳታ ለመሰብሰብ ብዙ ድካም ይበዛል ብዬ አስባለሁ። እነዚህን ቅድም ያነሳናቸው ስቴክሆልደሮች እነሱን የሚያቀራርብ እነሱን በአንድ ፕላትፎርም ላይ አምጥቶ አስተማሪ የሚፈልገውን ዳታ መውሰድ፣ ከተማሪ የሚፈልገውን ዳታ መውሰድ፣ ልጅም ከቤተሰብ የሚፈልገውን ዳታ ለመውሰድ የሚያስችል ፕላትፎርም አለመኖሩ ፖሊሲ ሜከሮች በቂ የሆነ ዳታ አላቸው ብዬ አላስብም። ያንን ደግሞ ማኑዋል በሆነ መንገድ ሲደረግ ብዙ ወጪ ያለው፣ ብዙ ያደክማል፣ ብዙ ሂውማን ሪሶርስ ይፈልጋል፣ ብዙ የተለያዩ ከገንዘብ አንጻር ከማቴሪያል አንጻር ብዙ የሚፈልገው እንትን አለና ፖሊሲ ሜከሮች ደግሞ ያንን የሚያክል ሪሶርስ አግኝተው ማኑዋሊ በደንብ በትንሿንም ዳታ ሰብስበው ለማግኘት የሚችሉበት ሪሶርስ እጥረትም እንዳለባቸው አስባለሁና ስለዚህ ከዚህ አንጻር በተለይ እንዳለንበት ዘመን አንጻር ዲጂታልን ለጥቅም መጠቀም ለሚያስፈልገው ቦታ ላይ አምጥቶ እንደዚህ አይነት ፕላትፎርም ሰርቶ እንደዚህ አይነት ስቴክሆልደሮችን አስገብቶ ሪል የሆነ ዳታ ኢን ሪል ታይም መቀበል እስከማይቻል ድረስ ያ ነገር ይከብዳል ብዬ አስባለሁ። ሁለተኛ ያሉትም ሁሉም የለም ማለት አልችልም። ያሉትን ፕላትፎርሞች ደግሞ ኢንተርኦፕሬት እንዲያደርጉ ማድረግ በትንትን ያለ ሲስተም ካለ ወደ አንድ ቋት መሰብሰብ ሲስተም የለም ለማለት ቢከብደኝም እነዛን ሲስተሞች ግን ማያያዝ አንዱ ጋር የሰራውን አንደኛው ጋር እንዲገናኝ ማድረግ አንደኛው ያለውን ዳታ ለአንደኛው እንዲጠቀም ማድረግ እንደዚህ ሲሆን ወደ አንድ ቋት የተጠናከረ መረጃ ማምጣት ይችላል ብዬ አስባለሁና ከዲጂታል አንጻር እነዛ ደግሞ አሉ የሚባሉትንም ሲስተሞች ደግሞ ወደ አንድ አምጥቶ በተያያዘ መንገድ የተሻለ መረጃ ፖሊሲ ሜከሮች እንዲያገኙ ቢቻል የተሻለ መወሰን ይችላሉ ብዬ አስባለሁ። የቱ ጋር ምን ያስፈልጋል ማምን ይሻል የሚለውን ነገር እንዳለ አውቀው ለነዛ ደግሞ እንደ ህገ መንግስቱ መሰረት በእነሱ ዕውቀት ወይ አናሊሲስ መሰረት የተሻለ ፖሊሲ ማውጣት ይችላሉ ብዬ አስባለሁ። ግን ይሄ ጥረት ስላለ የተሻለ እንዳይወስኑ ያግዳቸዋል ወይ ደግሞ ያከብደዋል ብዬ አስባለሁ። ዶክተር ኤዶሳ ምን ጨምራችሁ መስላችሁ? ከዚህ ጋር ተያዘ የፖሊሲ ሜከሮች የሚቸገሩበት ዋናው ምክንያት ወጥ የሆነ እሱ እንደነሳው ፕላትፎርሞች ቢኖሩም አንዳንድ ቦታዎች ላይ ጥሩ ጅማሮች አሉ። ስቲል ግን ወጥ የሆነ መረጃ አለ። ለምሳሌ በአንድ ተመሳሳይ ሰብጀክት ላይ የተለያዩ ተቋማት የተለያዩ መረጃ አላቸው። ለምሳሌ እንበልና በአንድ ኤክስ የሚባል ዩኒቨርሲቲ በ2015 የተመረቀ ተማሪ ስንቱ ስራ ይዟል የሚለውን ለምሳሌ ስራና ክህሎት ሚኒስቴር ሄደሽ ብትጠይቂ የሆነ ፊገር ነግሮሻል። የትምህርት ባለስልጣን ስትሄጂ የሆነ ፊገር ነግሮሻል። እኛ ጋር ትምህርት ሚኒስቴር ስትመጪ ሌላ ፊገር ነው ያለው። ዩኒቨርሲቲው ጋር ስትሄጂ ሌላ ፊገር ነው ያለው። በአንድ ሰብጀክት ላይ በአራት ተቋም አራት አይነት መረጃ ነው ያለው። ስለዚህ ፖሊሲ ሜከሮች ለምሳሌ በኤክስ ዩኒቨርሲቲ በዚህኛው ዓመት ይህን ያክል ተማሪ ተመርቆ ስራ ይዟል ብሎ ከሌሎች ዩኒቨርሲቲዎች ጋር ሰመሪ ሰርቶ የሆነ ዳታ ፐብሊሽ ለማድረግ ሲሞክር አያስኬድም። የተለያየ መረጃ ነው ያለው እና እሱ እንዳነሳ ፕላትፎርሞችም የሉንም። እሱን ቢኖሩንም የተለያየ መረጃ ነው ያለው። ችግሩን አናውቅምና በተለያዩ ተቋማት የተለያየ መረጃ ለመኖሩ በአንድ ተመሳሳይ ሰብጀክት ላይ ለችግር አጋልጦናል ብዬ ነው የማስበው እና when it comes to policy makers እነሱም ያን ተመሳሳይ ችግር ነው ያላቸው እና በዋናነት ተመሳሳይ አይነት መረጃ ለመኖሩን
መጨመር ፈልጌ ነበር። መልካም እንግዲህ ቆይታ እያደረግን ያለነው ኤድቴክ ማንዴይስ ላይ ነው። ዶክተር ኢዶሳ በትምህርት ሚኒስቴር ውስጥ የከፍተኛ ትምህርት ጥራትና ብቃት ማሻሻያ ዴስክ ኃላፊ፣ ዶክተር አብርሃም የፋይዳ አካዳሚ ኃላፊነቱ የተወሰነ የግል ኩባንያ መስራችና ምክትል ስራ አስኪያጅ፣ እንዲሁም ደግሞ ተማሪ ቴዎድሮስ በአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ናቸው። ቆይታችን ይቀጥላል። ኤድቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል። አድማጮቻችን እየተከታተላችሁ ያላችሁት ኤድቴክ ማንዴይስ ነው። ኤድቴክ ማንዴይስ እንግዲህ የትምህርት ስርዓታችን ውስጥ ቴክኖሎጂን አስገብተን እንዴት የተሻለ አውትካም ማምጣት እንችላለን የሚለው ላይ በየወሩ የሚመክር የሬዲዮ ፕሮግራም ነው። ዛሬም ሌላ ርዕሰ ጉዳይ ይዘን ከርዕሰ ጉዳዩ ጋር ቅርብ ናቸው ብለን ያመንባቸውን እንግዶችን ጋብዘን ከእናንተ ጋር ቆይታ እያደረግን ነው ያለ ነው። በድጋሚ አመሰግናለሁ እንግዶቼ። ቀጣይ ጥያቄ የሚሆነው ለተማሪ ቴዎድሮስ ነው የማደርገውና ትምህርት ቤቶች ውስጥ ቅድም በደንብ በስፋት ስትልልን ስለነበረ የሀብት ክፍፍልን በተሻለ መንገድ ለማስቀመጥ እነዚህ ቅድም ስንጠራቸው የነበሩ ትምህርት ዘርፉ ላይ መረጃዎችና ዴታዎች ብለን ስንጠቅሳቸው የነበሩ ነገሮች ከሱ አንጻር ምን ጥቅም ሊኖራቸው ይችላል ትምህርት ቤቶች ውስጥ ሀብቶችን ከማሰራጨት አንጻር? አመሰግናለሁ። እንግዲህ ቅድም ደጋግሞም ተነስቷል። መረጃ ሲባል ጥቅሙ አንድ እና ወሳኝ ነው። ውሳኔን የተስተካከለ ውሳኔን ደግሞ ፈጣን ማድረግ መቻል ነው። መረጃ በዘገየ ቁጥር ውሳኔያችን ይዛባል፣ ውሳኔያችን ይዘገያል። ዘገየ ማለት አጣነውም እንደማለት ስለሆነ ማለት ነው። እንደ ፓራል ተርም ደግሞ ዩኒቨርሲቲዎች ውስጥ ትምህርት ዘርፍ ውስጥ ያሉ የሀብት ክፍሎች ጋር በተገናኘም ቢሆን ኤኒ ካይንድስ ኦፍ ኢኳሊቲ ሼሪንግ ቤዝድ የሚያደርግልን ምን ያህል ዳታ አለን። ምክንያቱም ሀብት ክፍል ስንል አንዱ ቢሎንጊንግነስ ነው አይደል? ማን ለምን ይገባዋል፣ ማን ምን ካፓቢሊቲ አለው፣ ማንስ ምን አፎርድ ማድረግ ይችላል። ይሄንን የምንናገረው በቂ አስተማማኝ እና ጊዜያዊ የሆነ መረጃ ሲኖረን ነው ብያምናልና they are very vitals። አለ ወይ ግን ያን ያህል ዲዛይን ሲስተም አለን ወይ ከተባለ እኔ ባየሁት በእኔ እይታ የለን። እንደዛ የተሰራበት ነው ወይ ትንሽ እንቅስቃሴ አለ፣ ግን በቂ ነው ወይ አይደለም። በጣም ብዙ ሌት አድርገን ምክንያቱም ቴክኖሎጂው ዓለም የሄደበት ካለው ፍጥነት አንጻር እየተንቀሳቀስንም ቢሆን በጣም ከራቁን አልተራመድንም ነው የሚባለው። ፍጥነት በራሱ አንጻራዊ ነው። ስለዚህ የኛ ፍጥነት ከቆምን እኮ ብዙም ከማቆም ብዙ አይለይም። ቸልተኝነቱ ኔግሊጀንሱ ይበዛልና እነዚህን ዩኒቨርሲቲ ውስጥ ያሉ ትምህርት ተቋማት ትምህርት ሴክተራችን ውስጥ የሚኖሩትን በምንም አይነት ዘርፍ ያሉት የሀብት ክፍሎች ሪሌቭል ለማድረግ ዛሬ አሁን ዳታዎችን ማግባብ መሰብሰብ አለብን፣ መለየት አለብን። ሌላኛው ነገር ደግሞ ዳታዎቹ ራሱ ሰብሰቡ ሪሌቪሊቲያቸው በጣም ብዙ ጊዜ ከሚያስቸግረው ነገር እኛ ሀገር ውስጥ ማለት ነው ቢያዝዱ ሆነው ይመጣሉ። ኦፒኒዮኖችን የማምጣት በጣም በስፋት ስለሚገኝ ይሄ ደግሞ ውሳኔያችንን በዛው ልክ አንሸራትትብናል። ስለዚህ አንድም ተማሪዎችን ስናስተምር ከዚህ ከቲዮሪው ያለፈ በዓለም አቀፍ ደረጃ ስለሆነ ልጆቹ የሚወዳደሩት ያሉት ምክንያቱም ሉላዊነትን እያየነው ነው፣ በጣም እየገዘፈ እየመጣ ነውና ከትምህርቱ ከቲዮሪውን ባለፈ ከቴክኖሎጂ ጋር የተማረ ወይም ደግሞ ከቴክኖሎጂ ጋር አብሮ መስተጋብርን መፍጠር የቻለ ተማሪን ማውጣት መቻል አለብን። አንድ ኢንጂነር ወይም ደግሞ አንድ ጆርናሊስት ወይም ደግሞ አንድ የቋንቋ ተማሪ ነገ ስራው ላይ ሲገባ ቴክኖሎጂው ይውጣል። ምክንያቱም ቴክኖሎጂን በተሳለ መንገድ የተረዳ የቋንቋ ተማሪ የስራ ዘርፍ ላይ ሲመጣ ኮምፒውተር የሚደረግበት የሚወዳደሩበት መንገድ የተለያየ ስለሚሆን ማለት ነውና ለየትኛው የትምህርት ክፍል ምን አይነት እቃዎች ያስፈልጋሉ? ምክንያቱም ሀብታም አይደለንም ማለት የአፍሪካ ሀገራት ሶስተኛው የዓለም ሀገራት ነን ያለነው በቂ የሆነ ሀብትም ላይኖረን ይችላል። ግን የቱ ጋር ምን ያስፈልጋል የሚለውን በደንብ ለመለየት ዳታ ወይም መረጃው ማተር ያደርጋል ብዬ አስባለሁ በሰፊው እና ለማን ምን እንስጥ የሚለውንም አንድ ላይ ለማንሳት ነው። ዶክተር የሚጨምሩልን ይኖራል በእርግጠኝነት። ትልቁ በጣም ልንሰራበት የሚገባውም እሱ ነው ብዬ አስባለሁ እና በተለይ ይሄ ሪሶርስ አሎኬሽን ላይ ያው
ኢኮኖሚክ ተማሪ ባልሆነም ሪሶርስ ብዙ ጊዜ የሚባለው ሊሚትድ ነው። ደግሞ እንደ ኢትዮጵያ ውስጥ ሶስተኛ ዓለም እንደምንኖር ሰዎች ደግሞ ከዛም ውስን ይሆንብናል እና እንደተባለው አሁን ከረንት ያለው ጊዜ ምን ይፈልጋል፣ ከዛ ደግሞ የትኛው ጋር በጣም ነሰሰሪ ነው፣ ያንን ደግሞ ማን ማክሲማይዝ ማድረግ ይችላል። በእነዚህ ሳይክል መሰረት ሪሶርሶችን አሎኬት ማድረግ በጣም ያስፈልጋል። ያ በሚሆንበት ሰዓት ነው የምንፈልገውንም አውትፑት ማግኘት የምንችለው። አንዳንዴ የሆነ ነገር ፊድ ሳናደርገው አውት ከመጠበቅ በጣም ይከብዳል። ስለዚህ ሪሶርሶችን ያሉን ሪሶርሶች እንደው ምንም በሚባል ደረጃ የለንም ባይባልም ግን ያለንን ደግሞ ቢያንስ ይሄኛው ትውልድ በደንብ ማክሲማይዝ አድርጎ ኔክስት ጄኔሬሽን ደግሞ ሲመጣ ለዛኛው ጄኔሬሽን ደግሞ የተሻለ ነገሮች አስቀምጦ ማለፍ የሚቻልበትን ነገር መፍጠር እንችላለን። ምክንያቱም አሁን እኛ ባለንበት ጊዜ ከኛ በፊት የነበሩ ጄኔሬሽኖች ካላቸው የተሻለ አለ። ግን ሁሌ ሪሶርሳችን ትንሽ ነው እያልን እኛም ሳንሰራበት ብንሄድ ቀጣዩ ጄኔሬሽን ደግሞ ሲመጣ ከኛ የተሻለ ያገኛል፣ ግን በስነ ስርዓት አሎኬት ማድረግ ስለማይችል ይጎዳል ማለት ነው። እና በተለይ እዚህ ላይ ኃላፊነት ወስደው ናት የገቨርንመንት ብቻ ሳይሆን ፕራይቬቱም ያለው ብዙ የተሻለ ሪሶርሶች ያላቸው ኤንጂኦዎች ሊሆን ይችላሉ፣ የተለያዩ ስቴክሆልደሮች ሪሶርስን አሎኬት ወደ ማድረግ በስነ ስርዓት ሞኒተር በተደረገ መንገድ፣ ባይዝድ ባልሆነ መንገድ፣ የሰው ኦፒኒየን ባልሆነበት ዳታ ድሪቨን በሆነ መንገድ ሪሶርሶችን አሎኬት ካደረግን ስቲል በቂ ላይሆን ይችላል፣ ግን ደግሞ አንድ ስቴት ማራመድ የሚያስችለን ሪሶርስ እናገኛለን ብዬ አስባለሁ። ከዚህ ጋር አንድ ላይ አያይዘው ዶክተር ኢድሮስ ይመልሱልናል። ከነሱ ሀሳብ ላይ የሚጨምረው በተለይም ደግሞ የግልና የመንግስት ባለድርሻ አካላት አጋርነታቸውን በምልክ አጠንክረው ነው ትምህርት ብለን አንድ ተማሪ የሚማረው መጨረሻ ላይ ለውጤት ነው አይደለም። ውጤታማ የሆነ የትምህርት ስርዓትን ከመዘርጋት አንጻር እነዚህን ዴታዎችን መረጃዎችን አንድ ላይ አሰባጥረው የግልና የመንግስት የምንላቸው ባለድርሻ አካላት አጋርነታቸውን በምልክ አጠንክረው ነው የትምህርት ስርዓቱን ለአውትካም ወይም ለውጤቱ መስራት የሚችሉት። አንድ ላይ ጨምረው ከዚህ ጋር ይመልስ። ትልቁ በዚህ ባለነው ትንሽ ሪሶርስ ሚስ ያደረግነው እንደ ሀገር አብሮ መስራት የሚባል የለም፣ አብሮ መናበብ የለም። እንደ ሀገር ለሀገር ነው የምንሰራው፣ ግን ተቋማት የግልና የመንግስት ተቋማት በየፊናቸው ይሮጣሉ። አጀንዳው ዘዴ ዓላማው ለሀገር ነው። ሆኖም ግን መናበብ የለም፣ መረጃ መጠያየቅ የለም፣ መናበብ የለም። ስለዚህ ያለችን ትንሽ ሪሶርስ ኤፈርት ዱፕሊኬት እየተደረገ እዛም እየተሰራ እዚህም እየተሰራ አጀንዳው ዘዴ ፋይዳውን ሲታይ ታርጌቱን ሚታ አያደርግም። ምክንያቱም በየፊናችን ነበር ስንሮጥ የነበረው፣ መረጃ ልውውጣለን። ከዚህ ጋር የተያያዘ ለምሳሌ አንድ የግል ተቋማት ላቦራቶሪዎችን ስታብሊሽ ያደርጋሉ። ለምሳሌ እንበልና የቴክ ላቦራቶሪ አንድ እኔ ከማውቀው ኤክስ የሚባል ስሙን አልጠቅስም፣ የ40 ሚሊየን ላቦራቶሪ በጣም ሶፊስቲኬትድ የሆነ 40 ሚሊየን ቴክ ላቦራቶሪ ስታብሊሽ ያደርጋል። ሌላኛው ተቋም ደግሞ ከዛ ተቋም ይሰማ እነዚህ ተቋም እኮ እንደዚህ አድርገዋል እኮ ይባልና ከምንም ሰብስቦ 40 ሚሊዮን የሚቀጥለው 2 ዓመት ውስጥ ሌላ ስታብሊሽ ያደርግ። አሁን በጣም እንደ ሀገር ጉዳት ነው። ተቋማት ግን ሲወዳደሩ ሀገርን እየጎዱ ነው። አንድ አይነት ስራ ነው የሚሰሩት፣ አንድ አይነት መረጃ ለመሰብሰብ ነው፣ አንድ አይነት መረጃ ጄኔሬት ለማድረግ ነበረ። እዚች ጋር 40 ሚሊዮን እዚች ጋር 40 ሚሊዮን እና አለ እንደዚህ አይነት ነገሮች አሉ። መናበቦች የለውም። ከዚህ ቢጀምር ወደ ጥያቄው ሲመለስ ምንድነው መደረግ ያለበት? መጀመሪያ ለራሳቸው መሮጥ ሳይሆን እንደ ሀገር ነው፣ ሀገር ለመገንባት ነው የምንሮጠው። ስለዚህ ሁሉም ተቋማት የግልም የመንግስትም የመተባበሩን ጉዳይ በቅርብ አንድ ፖሊሲ የህዝብ ተወካዮች ምክር ቤት ፈቅዶልን ስታብሊሽ ያደርገናል። የኢንዱስትሪ ትስስር እና ኢንዱስትሪ ማለት ያው ተቋማት ተሳስሮ አብሮ መስራት አለባቸው። የመንግስት ተቋም የሚያስመርቀውን ተማሪ የግልም እያገዘው ኢንዱስትሪውም እያገዘው ሌላ ትምህርት ተቋም የግል ትምህርት ተቋምም ቢሆን እያገዘው አብሮ እየተባበሩ ለምሳሌ ኢንተርንሺፕ ስልክ ያኛው ኢንተርንሺፕ ተቀባዩ በፍላጎት በኢንትረስት ተቀብሎ ተማሪውን ማስተናገድ አለበት። የመንግስትም ሲሆን
ወይ ደግሞ አንድ የግብርና ኢንስቲትዩትም አንድ የዩኒቨርሲቲ የግብርና ተማሪ ስልክ በፍላጎት ተቀብሎ ማስተናገድ አለበት። በጣም ቻሌንጆች ነበሩ ያንን ስታብሊሽ ለማድረግ እና ኖርማላይዝ ለማድረግ በጣም ቻሌንጆች ነበሩ። አሁን ግን የሆኑ የተሻሉ ነገሮች የሚታዩ አይነት ናቸው እና ወደፊት የበለጠ ተጠናክሮ ተቋማት መረጃ ልውውጥ ላይ አብሮ ሰርቶ ቴክኖሎጂውን አብሮ ሼር አድርጎ አብሮ ቢሰሩ የተሻለ ነገር ይፈጠራል ብዬ ነው የማስበው። ዶክተር አብርሃም ይጨምሩልናል። በተለይ በጋራ አጋርነትን አጠናክሮ ከመስራት አንጻር ዶክተር እንዳሉት ነው። በጣም ጋፑ ሰፊ ነው። ምክንያቱም ሁሉም የግል ኢንተረስት ይዞ ነው የሚንቀሳቀሰው። አንዳንዴ እንትኑ ፍላጎቱ ግራ ቢገባም ግን በጣም ከሪሶርስ አንጻር ሆነ ኢቨን ከእውቀትም አንጻር የሆነ የተለያዩ ተቋማት አንድ ላይ በሚሰሩበት ጊዜ የመንግስት ተቋማት ከግሉ ሴክተር የሚማሩት የተለያየ እውቀቶች አሉ። የግሉም ሴክተር ከመንግስት አንጻር የሚማሩ በጣም የተለያዩ ነገሮች አሉ እና እነዚህን በአንድ መስመር ማስኬድ እስካልተቻለ ድረስ በጣም ጋፑ ሰፍቶ ሁሉም የራሱን ኢንተረስት የሚያራምድበት ይሆናል እና በዛ መሀል የሚባክን ሪሶርስ አለ ማለት ነው። መድረስ ያለበት ቦታ ሳይደርስ ሁለት ዝሆኖች ሲጋጩ መሬቱ ነው የሚጎዳው እና በመሀል የሚመጣው ሪሶርስም በየክራኩ ገብቶ ይቀራል ማለት ነው እና ማንፈልጋቸውም በመሀል ሎቢ መደረግ የተለያዩ ጸያፍ የሆኑ ባህሪዎች የሚመጡት ከዚህ ነው። ግን አንድ ራዕይ ነው እንደ ሀገር እችን ሀገር የሆነ ቦታ እንደማድረስ ሁሉም ሰው እንዳለው ፍላጎት አንጻር የግሉ ሴክተር ትልቅ ሚና አለው፣ መንግስትም ትልቅ ሚና አለው። የተለያዩ ስቴክሆልደሮች ቅድም ያነሳናቸው በግለሰብ ደረጃም ያሉ ሰዎች ትልቅ ሚና አላቸው እና ያንን ቪዥን በደንብ ካስት አድርገን ወደየሰው መድረስ የምንፈልጋቸውን ቦታዎች በስነ ስርዓት ግልጽ አድርገን ነው ሁሉም አንደርስታንድ የሚያደርግበት መንገድ ተደርጎ ያንን ለዛ ነገር የግሉም ሴክተር የመንግስትም ሴክተር ወደ አንድ መድረክ መጥተው ያንን የሚሰሩበትን አግባብ አውጥተው በስነ ስርዓት ደግሞ ያላቸውን ሪሶርስ ደግሞ ቅድም ዶክተር እንዳለው አንደኛው 40 ሚሊዮን ስለገነባ ሌላኛው የሚገነባበት ሳይሆን ዋይናት ያኛው ሌላ አይገነባም። እዚህ ያለውን ሪሶርስ እየተጠቀመ ለዚህኛው የሚጠቅም ለዛኛው የሚጠቅም የተለየ ደግሞ 40 ሚሊዮን አውጥቶ መገንባት ይችላሉና ይህ አይነት በደንብ ሲስተማቲክ የሆነ ስማርት በሆነ መንገድ የተለያዩ ተቋማት የሚሰሩበት መኖር አለበት ብዬ አስባለሁና እኔ እንደመጣሁበት ኢንዱስትሪ እንደ ሕክምና ኢንዱስትሪ ሻል የሚል ነገር የምናየው እዛ ላይ ነው። አንድ ሰርጀሪ የተለያዩ የተማሩ ሰዎች አንደኛው የልብ ሊሆን ይችላል፣ አንደኛው ጀነራል ሰርጅን ሊሆን ይችላል። እዛ አንድ ሰው ላይ ግን የዛን ሰው ህይወት ለማዳን እነዚህ ሰዎች ተያይዘው ሲሰሩ ይታያል። እና ጀስት ሐኪሞች ብቻ ነርሶች፣ የተለያዩ ባለሙያዎች አንድ ላይ ሆነው ለአንድ ግብ ለአንድ ዓላማ ሲሰሩ እናያለን እና ይሄ ነገር ቱ ዘ ብሮድ ሆኖ ኢትዮጵያን በሚጠቅም መንገድ የተለያዩ ተቋማት በግለሰብም ሳይሆን የተለያዩ ተቋማት አንድ ላይ መጥተው ቆንጆ የሆነ ዓላማ ይዘው ያንን ደግሞ ሁሉም ሸክም እኩል ተሸክሞ አንደኛው ላይ ዘንበል ብሎ መንግስት ላይ ዘንበል ብሎ ብዙ ጊዜ ነገሮች ሲጠፋ ወደ መንግስት ነው የምንጠቁመው ሁላችንም እና እንደዛ ሳይሆን የግሉ ሴክተር የራሱን ድርሻ ወስዶ መንግስትም የራሱን ድርሻ ወስዶ ግለሰቦችም የራሳቸውን ድርሻ ወስደው አንድ እርምጃ ማራመድ እንችላለን ብዬ አስባለሁ። ይህን በዚህም ደግሞ መጥፋት የሌለበት ሪሶርስ እንደዛው መባከን የሌለበት ሪሶርስ መታደግ እንችላለን ብዬ አስባለሁ። ተማሪ ቴዎድሮስ ተመልሼ አንተ ጋር ልመጣ ነው እና አንዳንዴ ከተለያዩ ተቋማት ውስጥ ያሉ ፉክክሮችን አሁን የምናያቸው ናቸው። አብሮ መስራት አጋርነትን ከማድረግ ይልቅ ፉክክር ውስጥ ይገባል። አንድ ተቋም ውስጥም ተኮነው ምናልባት ከተሳሳትኩኝ እንግዲህ ዘርፉ ላይ ስለሆነ ያለው ታግዘናለህ። አንድ ተቋም ውስጥም ሆኖ የተለያዩ ክፍሎች መካከል የሚታይም ፉክክር በዛው ልክ ነው የሚሆነውና ለትልቁ አሁን ዶክተር ሲገልጹልን እንደነበረው ለዛኛው ለትልቁ አብሮ ከመስራት ይልቅ እኔ ይሻላለሁ ወይም እኔ በለጠ አድርጌያለሁ የሚሉ ፉክክሮች ውስጥ የሚታዩ ሽኩቻዎች እንደዚሁ የተሻለ ትምህርት ስርዓት እንዳናመጣ ምናልባት ተግዳሮት ሆነው ይዘውን አንቀውን ቆይተው ይሆናል ብዬ ገምታለሁና ካንተ ኤክስፒሪየንስ አንፃር የታዘብከው ነገር አለ ወይ? ቢስተካከል ደግሞ አውትካሙ በምን ልክ ቆንጆ ይሆንልናል? ኮርስ በልታይ በእኛ ሀገር ክሊር ይመስለኛል የኮላቦሬሽን ፕሮፌሽናል ኮላቦሬሽን በጣም ይጎልናል ይመስለኛል። እንግዲህ ልጅነት ድፍረት ባይሆንብኝ ዊት እንግዲህ ዘ ኮንሺየስ ኦፍ ማይ ኢግኖራንስ ማለት
ለምን እንደዚህ ያልኩኝ ባስተዋልኩት ባየሁት ልክ መጠን አንዱ ነገር ላይ ስፔሻላይዝድ ያደረገ ሰው ወይም አንድ ነገር ላይ እየሰራ ያለ ሰው ጀስት በዛ ስፔሲፊኬሽኑ በዛ ባለው መረጃም እውቀትም አውትሻይን ማድረጉን እንጂ እንዴት ወደ ጎን አብረን ኮላተራል በሆነ መንገድ እንሰራዋለን የሚለው ሪሰንትሊ ያ ካልቸር በጣም ፌድ ያደረገ ይመስለኛል። ቅድም እንደተነሳው አንድ ተቋም ውስጥ እንኳን ከቢሮ እንደው ሪፖርቷን እንኳን የኔቱን የሚልጣው ማይነር እንትን እና የዚህ ትልቁ ችግር የመጀመሪያው ይመስለኝ የጋራ አምብሬላ አለመኖር ኮመን ቪዥን አለ ነው። አይቀደም እኮ የተነሳ ነበር የምንሰራው ለሀገር ነው። የምንሰራው ለሀገር ከሆነ ወይ ሀብ ኮመን ቪዥን ማለት ነው። እኔ ቀኝ እጄን ብሰጥም ሌላኛው ግራ እጁን ቢሰጠው ሙሉ መሙላቱ ነው የሚለው ስለሆነና በተለይ ፕሮፌሽናል ሴክተርስ አካዳሚክሱም ደግሞ በጣም ፕሮፌሽናል በሆነ መንገድ ራን መደረግ ያለበት ስለሆነ እና እዚህ ያሉ ዳታዎች ደግሞ ምንድነው በተለምዶ አንድ እጅ አጨበጨበ ይባላል አይደል? የሆነ አንድ ዲፓርትመንት ላይ ለምሳሌ እኔ በመጣው ዩኒቨርሲቲ ውስጥ ነው አንድ ዲፓርትመንት ላይ ስለ ተማሪው አሰስመንት ስለ ስታፉ ምናምን ቢሰራ ሌሎቹ ላይ ደግሞ በጣም ቢያዝድ በሆነ መንገድ በአግባቡ ካልተሰራና ኮላብ ካላረጉ የዩኒቨርሲቲውን ኢሜጅ መስራት አንችልም። ዩኒቨርሲቲ ኢሜጅ ያለው ሙሉ ነው ሀገር ትምስባል በዛ ፐርስፔክቲቭ ስለሆነ ጤናው ከቴክኖሎጂው ከግብርናው ግብርናው ደግሞ ከሌሎች ምህንድስናዎች ጋር አብሮ ኮላብ ማድረግ ካልቻለ ኢኮኖሚውንና ደግሞ ማህበራዊ የሆነውን ነገር በጋራ አድርገን መስራት ካልቻለ የተሻለ ነገር ይመጣል ማለት አይቻልም። አለም ብዬም አላምንም። ሜቢ እንደ አንድ ክፍተት ሊሆን የሚችለው ብዙ ጊዜ በወርልድ ሂስትሪም እንደዚህ አይነት ኮላቦሬሽኖች አምብሬላ ይፈልጋሉ። አምብሬላውን ደግሞ ሆልድ የሚያደርግ የሆነ ኢንስቲትዩሽን ያስፈልጋል። የእንደሱ አይነት ክፍተት ያለ ይመስለኛል። እነዚህ የተለያዩ ሴክተሮች የተለያዩ ዘርፎች ክፍተት አለባቸው። ክፍተቱን እንዴት እናምጣ ተብሎ ግን እንደው ከላይ ጀምሮ መጥቷል። በምን አይነት መንገድ ይታረቁ? ይሄ የዳታ ፑልስ አለና አሁን የዳታ ፑል የለንም። ይሄ እንደዚህ ነገር ለማምጣት እንኳን በምን አይነት መንገድ የሚለው የሱ ክፍተትም ያለ ይመስለኛል። መልካም። እንደ መጨረሻ ጥያቄ አጠራጠር አድርጋችሁ አሁን ካነሳነው አንፃር መነሳት አለበት ሳናነሳው ብናልፍ ይጎላል ብላችሁ የምታምኑትን ሀሳብ እንድትሰጡን ዶክተር ከርሶ ልጀምር። አመሰግናለሁ። በመግቢያችን ላይ እንዳነሳሁት ይሄ ቶፒክ በጣም ጊዜያዊና አሁን ሁሉም ግንዛቤ ሊኖረው የሚገባው አይነት ሰብጀክት ነው ብዬ ነው የማስበው እና በተቋማት ባሉበት ሪኮመንድ የማደርገው ተቋማት ባሉበት መረጃቸውን መያዝ እንዳለባቸው መረጃቸውን ማጠናከር እንዳለባቸው እና ካሉት ከጎናቸው ካለው የመንግስትም ይሁን የግል ተቋማት ጋር ሼር እየተደረጉ ቅድም ያነሳሁትን ያ ማይገባውን ውድድር ትቶ አብሮ ኮላቦሬት አድርጎ አብሮ መስራትን መለማመድ ተገቢ ነው ብዬ ነው የማስበው። ያ ካልሆነ እንሻገራለን፣ ካልሆነ ሲስተሙ ራሱ ይጠፋናል ብዬ አስባለሁ። ምክንያቱም ሲስተሙ ጋር መሄድ የምንችለው በኮላቦሬሽን ነው። አንድ በጣም ኤክሴል አድርጌያለሁ ብሎ ማንንም አልሰማም ብሎ ቡራ ከረዩ ካለ ተቋም አት ኤንድ ኦፍ ዘ ዴይ ላይ ነው ራሱን የሚያገኘው ዘን ይወድቃል ማለት ነው እና አብሮ መስራትን መለማመድ እና ዳታዎችን ማኔጅ ማድረጉ ላይ እኔም በትምህርት ዘርፉ በትምህርት ሚኒስቴር አሁን እየሰራን ያለ ነው። በጣም ጥሩ ነገሮች አሉ። ናሽናል ሄሚስ የሚባል የሃየር ኤጁኬሽን ማኔጅመንት ኢንፎርሜሽን ሲስተም የሚባል አለ። ሁሉም ዩኒቨርሲቲዎች በአንድ ቋት መረጃቸውን እንዲያስቀምጡ። ለምሳሌ ምናልባት ጊዜ ካለኝ ከ2-3 ዓመት በፊት ማን ተማሪ የት እንደተመረቀ የራሱ ዲቴክት ማድረግ በጣም ተቸግረን ነበር። አሁን ይሄኛው አሁን የጀመርነው ናሽናል መረጃ ቋት ሁሉም ተማሪ በአንድ ቋት ነው የሚታየው። ሁሉም መምህር በአንድ ቋት ነው የሚታየው። ሳምበዲ ለምሳሌ በአንድ መምህር ዩኒቨርሲቲ ፍቃድ ሰጥቶት ውጭ ሀገር ተምሮ መጥቶ መረጃ ይጠፋል። አሁን ወይ ደግሞ ዩኒቨርሲቲው መረጃ አልሰጥም ይላል። አሁን መረጃውን ከትምህርት ሚኒስቴር ሊያገኝ ይችላል። አንድ ተማሪ መረጃው ከጠፋበት ከዚህ በኋላ መረጃውን ከትምህርት ሚኒስቴር ሊያገኝ ይችላል እና እነዚህ ጥሩ ጅማሮች አሉ። ሌሎችም ከዚሁ ተነስቶ የተሻለ ነገር እንዲፈጠርና ሀገሪቷን ከቴክኖሎጂ ጋር ማራመድ እንዳለብን ገብቷቸው አብሮን ብንሰራ መልካም ነው የሚል ሀሳብ አለኝ። መልካም ዶክተር ስምን ይሉና። እሺ ቴንኪዩ። መጀመሪያ እዚህ አንድ ፓርት ስለሆነ ይሄም
ኤዱኬሽን አንድ ገፋ ለማድረግ አንድ ፓርት ስለሆነ ይህም በጣም ቴንኪው ማለት ፈልጋለሁ። እኔ መጨመር ፈልገው ሁሉም ሰው ሚና አለው ብዬ አስባለሁ። ተቋማትም እንደ ትልቅ ተቋም ግለሰቦችም ደግሞ እንደ ግለሰብ ሚና አላቸው ብዬ አስባለሁ እና ሚናችንን ሚኒማይዝ ባናደርግ እና ሲኒየር ያለፉ ተማሪዎች ቢሆኑ መጽሐፍ የያዙትን ለቀጣይ ለታናሽ ወንድም መስጠት ማስረዳት ነገ ያ ልጅ ሆኖ ሴት እንደሚደርስና ተቋማትም እንደዛው ተቋማትም ያላቸውን ሪሶርስ ሼር ቢደረጉ እነሱ ያለፉበት ዳታ ካለ እኔ ወደ ኋላ ሄጄ ከምጀምር ዋይናት እኔ ከእነሱ ስኬት ላይ እኔ ብጀምርስ እነሱ የደረሱበትን ዳታ እኔ እንደ ግብአት አድርጌ ተጠቅሜ ብጀምርስ እኔ ደግሞ አንድ ስቴፕ መግፋት ብችል እኔ መግፋት እስከምችልበት ድረስ ብገፈው። እንደዚሁም ተቋማትም እንደዛው ዳታዎቻቸውን ሼር እያደረጉ በደንብ መጠቀም ይቻላል ብዬ አስባለሁ እና ሁሉም ሰው ደግሞ ሚና አለው። ቤተሰብ እንደ ቤተሰብነቱ ሚና አለው እንደ ግለሰብም ጀምሮ እንደ ቤተሰብ የሚባለው ተቋም እንደዚሁም ትምህርት ቤቶች እና ልጆችን ዝም ብሎ ከማሳለፍ እንትን ከማለት የተሻለ ትክክለኛ ዳታቸው የት ነው ወዴት ነው የሚሄዱት የት ነበሩ የሚለውን ዳታ ቢያዝ ነገ ደግሞ አንድ ሻል ያለ ተቋም ሻል ያለ የመንግስት ሀሳብ ሻል ያለ ግለሰቦች ሀሳብ ደግሞ ከዛ ነገር ላይ መቀጠል ይችላሉና ዶክተር እንዳሉ ዳታው በደንብ ቢያዝ እንደዚህ በመንግስትም ደረጃ የተነሱ ያሉትን የተለያዩ ኢኒሺዬሽኖችን የግሉ ሴክተር ደግሞ ምን መጨመር ይችላል እዛ ላይ የግሉ ሴክተር ላይ ምን አይነት ሀሳቦች አሉ ያንን ዳታስ በደንብ ያው ዳታ ዝም ብሎ ይሰጥ እያልን አይደለም ለማንም ግን ዳታዎች በደንብ ሞኒተር በተደረገ መንገድ መንግስት ኃላፊነቱን በወሰደበት የግል ተቋማት ኃላፊነት በወሰዱበት ዳታውን ለመልካም ሀሳብ እንዴት መጠቀም እንችላለን የሚባለው ነው። የተማሪዎች ፕሬዚዳንቱም እንደገለጹት አንድ ደግሞ በአምብሬላ መያዝ የሚችል ተቋም ስትሮንግ የሆነ ለመጨቆን ለምትን ለማለት ሳይሆን ሀሳብ ፍሰት እንዲመጣ ከዚህም ከዛ የሚመጣውን ሀሳብ ወደ አንድ እያደረገ ወደ አንዱ ዓላማ እየሰበሰበ ማስኬድ የሚቻልበትን አይነት ስራዎች ይፈልጋል። ቆንጆ ነጥብ ነው በጣም ያነሱልን ዶክተር። ሰዓታችንን ጨርሰናል። በጣም አጭር አድርገን እሺ ሾርት ሜሴጅ ፎር ማይ ጄኔሬሽን ለጓደኞቼ ዘመኑ ቀደም ብለናል ዲጂታል ከረንሲ ነው ዳታ ነው ሶ ኢፍ ዊ ዋንት ቱ ኮምፒት ማድረግ ከፈለግን የተሻለ ሀገርን መረከብ ከፈለግን አዌርድ መሆን አለብን ለምንሰጠው ዳታ ለምንሰበስበው እና ደግሞ በጣም ንቁ ሆነን መሳተፍ የሚኖርብናል። ሰው ከምንም በላይ ግን ቀደም የተነሱ ሀሳብ ነው ሀገሪቱ የኛ ናት። ብቻችንን ብንሮጥ ፌልድ በሆነች ስቴት ላይ ሰክሰስፉል ሰው የለም በደሃ ሀገር ሀብታም ሰው የለም ይባላልና ሁሉም የኔ ትውልድ በተለይ ወጣቱ on the issue of data ላይ በጣም አዌርድ ሆኖ በደንብ ኢንቮልቭ ቢያደርግ የሚል ሀሳብ ነው። መልካም በጣም ነው የምናመሰግነው። በተለይም ደግሞ ዳታ ስንሰበስብና ስናሰራጭ ጥንቃቄውንም አብረን ማየት አለብን ብዬ ማምናለሁኝ። እንግዶቼ በጣም አመሰግናለሁኝ። ዛሬ በተለይም የትምህርት ዳታን ማበልጸግ ላይ ኢንቨስት ማድረጋችን በተለይም ፖሊሲዎችን ስናወጣና እቅዶችን ስናወጣ በምን ልክ ያግዘናል የሚለውን ነው ስንመክር ቆይታ ያደረግነው። ተከታተሉ የነበረው ኤርቴክ ማንዴይስ ነው። ሀሳብ አስተያየት ካላችሁ edtech@mastercard.com ላይ ልታደርሱን ትችላላችሁ። ረዲት ምሻ ፕሮግራሙን የምንራው አብራችሁ ቆይታ አድርጌያለሁ። መልካም ቀን። ኤርቴክ ማንዴይስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም